ይህ ሰውዬ ምን ይላል መሰላችሁ? ሰው እንዳይደብረው ብለን ስንት ጊዜ ህይወታችንን አበላሸ ነው። ፈጣሪ ሼን ከተባለ በሽታ ይሉንታ ከተባለ እርግማን ይሰውረን ይላል። አቶ ብሩክ አለማየሁ ሪፖስት አድርጎታል። ኮሜንቱ ደግሞ በተለይ እኔ ነው የሚለውና ይሉንታ ያለባችሁ ሰዎች እንግዲህ ፈጣሪ ይርዳችሁ። ሰላም ሰላም የልጆች እንዴት ዋላችሁ? እንደምቆያችሁ አለው እግዚአብሔር ይመስገን። እንግዲህ ሰሞኑ ብሩክ ያለማየሁ ልጅ ሪፖስት በሚያደርጋቸው ቪዲዮዎች ካያችሁት የሆነ ነገር ትረዳላችሁ ብዬ አስባለሁኝ። ከዛ ውስጥ አንዱ ይሄ ልጅ ምንድን ነው የሚለው ሰው እንዳይደብረው ብለን ስንት ጊዜ ህይወታችንን አበላሸ ነው። ፈጣሪ ሼን ከተባለ በሽታ ይሉንታ ከተባለ እርግማን ይጠብቀን ይላል ኮሜንቱ። በተለይ እኔ ነው የሚለውና እናንተ እግዚአብሔር እርዳችሁ። ይሉንታም ሆነ ሼም ህይወታችሁ ነው ገደል የሚከተው። የሰው ብላችሁ እየኖራችሁ የሰው ብላችሁ የምታደርጉት ነገር ከሆነ እናንተ ወደ ኋላ ነው የምትቀሩት ማለት ነው። በዛ ላይ ህይወታችሁ ትክክል አይሆንም ማለት ነው። አሁን ብሩክ ይሄ ነገር አሁን አለበት ብዬ አላስብም። በትላንትና ቪዲዮ አብዛኞቻችሁ ግራ ገብቷቸዋል፣ አናደዋቸዋል። ለምን እንደዚህ ያደርጋሉ? ልክ ነው ወይ? እውነት ነው ወይ? በዚህ ልክ ለምን ይዋሹናል? እውነቱ ልጁ ከሆነች ያላችሁም አላችሁ፣ ደስም ያላችሁ አላችሁ። ግራ አትጋቡ የኔ ውዶች፣ ምንም ግራ የሚያጋባ ነገር የለም። ማለት ሚዲያ የሚለቀቅ ሁሉ እውነት ነው ብላችሁ ኤክስፔክት አታድርጉ። ሲቀጥል ይህንን ስራ ከተጀመረ ጨረቃዎቻችን ከጀመሩ ኦልሞስት 9 ወር ሞልቷቸዋል አይደለ? ከዛ ቀን ጀምራችሁ በደንብ ከተከታተላችኋቸው ምንም ቦታ የሚያሳምናችሁ ቦታ የለም። ድርጊቱ ምንም ያሳምናችሁ ቦታ የለም። ከብሩክ የተገናኘችበትን ቀን ኤክስሬ የተነሳችበትን ቀን 6 ወር ነው ያለችበት ቀን በጭራሽ ልጁ የእሱ አይሁን ፈጣሪ ነው የሚያውቀው። ግን ልጁ የብሩክ እንዳልሆነ ብዙ ቦታ የማያሳምናችሁ ቦታ አለ። አሁንም ልጁ የብሩክ ሆኖ አይደለም። እንደዚህ ስጦታ እስከ መድረስ ያላችሁ አላችሁ፣ የተናደዳችሁም አላችሁ። ስጦታ መስጠት ይሄ ለማንም ሰው ትሰጣላችሁ አይደል? እሱ እኮ አሁን ልጅ ነህ እንደ አባት ሆኜ አሳድጋለሁ ነው አይደለ? እንደ አባት ሆኜ እኔ የውስጤ እውነት ብናገር ማንም አይሰማኝም። እኔ ግን አሁን ምንድነው እንደ አባት ሆኜ አሳድጌ ትልቅ ደረጃ ማድረስ ነው የምፈልገው። ሁላችሁም የዛኔ እንገናኝ ብለዋል እንግዲህ ምንም ቦታ የሚያሳምናችሁ ቦታ የለም። እኔ በግሌ ምንም የሚያሳምነኝ ቦታ አላገኘሁም። እነሱ አሁን ብሩክ ይሄ ሁሉ ጊዜ ለምን ይዋሸናል? የኔ አይደለችም ብሎ አሁን ወደ አሁኑ ተቀበለ ነው የእናንተ እንትኑ ማለት ነው። ማለት አሁን ብሩክ የተቀየረበት ቦታ የዲኤንኤው ቀን ነው አይደለ? የዛን ቀን ምን ይበሉት ምን ይበሏቸው፣ ዶክተሩ ምን ይናገር፣ ምን መርፌ ስጣቸው፣ ምን ኪኒን ይውስጣቸው አናውቅም። የዛን ቀን ነው ሁላቸውም የተቀየሩት ማለት ነው። ብሩክን ብቻ ሳይሆን ጓደኞቹ ጭምር ነው ያደረጉት የብሩክ ልጅ እንደሆነ ማለት ነው። ስለዚህ እንደዛ ያደረጉበት የራሳቸው ምክንያት አላቸው። ልጅቷም የሱ በቃ ወደ እሱ የመጣችበት የራሱ ምክንያት ይኖራታል ብዬ አስባለሁኝ። ግን ደግሞ ልጁ የብሩክ አይደለችም አሁንም ማለት ነው። ዛሬ ትልቅ ነገር አለ ብሏል። ትልቅ ነገር አለ ብሏል። እንግዲህ ምን እንደሆነ ባናቅም እንግዲህ ማየት ነው ማታ ማለት ነው። ሙሺ ጋር ልትወስዳት ነው ወይ ከሙሺ ልታስተዋውቃት ነው ወይ እያላችሁ ነበረ፣ አይዲያ እየሰጣችሁ ነበረ። በእርግጥ እኔም ተናግሬያለሁኝ ትናንትና። ያው ለእኔ ትልቅ ነገር ነው የሚሆነው ብሏል አይደል? ሶ ሙሺ ነች ማለት ነው። ብቻ ያው እውነት እንዳልሆነ ውሸት ነው፣ ድራማ ነው፣ በትክክል ድራማ ነው። እነሱ እውነት ሬሊ አስመስለው እየሰሩ ነው ማለት ነው። እዚህ ጋር እኮ ህፃን የለም ወገን። እንዳያችሁ ትላንት ቅመሜ በጣም ደስተኛ ነበረች። መግቢያ ትሰራ በጣም ደስ ብሏት ነበረ። ለፍቅር ያላትን ያው ከዚህ በኋላ ፍቅራችን እንዴት እንደሚሆን እያለች ነበረ። ስትጣሉ ፍቅራችን እያጠነክራል እያለች ነበር። እና በነገራችን ላይ ይሄንን እንደነሱ እንዳይመስላችሁ፣ ተጣልታችሁ በዛ የምትቀሩ አላችሁ። ስለዚህ እንደነሱ ተጣልተን ፍቅራችን እናደረጃለን ብላችሁ ፍቅራችሁን ገደል እንዳትከቱ። እነሱ እኮ ተጣልተው የማይጣሉ ተለያይተው የማይለያዩ ልጆች ናቸው። ያው ልንገራችሁ ብዬ ነው። እና ቅመምዬን ይቅርታ ጠይቃለች። እኛ ምንም ይቅርታ የሚያስጠይቅሽ ነገር የለም ለኛ ማለት ነው። በቃልሽን እንዳውም የጸንተሽ እስካሁን ያለሽ አንቺ ነሽ። ቃላቸውን እያጣፉ እነሱ ናቸው። አንቺ ምንም አላጠፍሽም የኔ ውድ።
እነሱ ናቸው ቃላቸውን እያጠፉት ማለት ነው። ብቻ ያቺ ልጅ እንዳታመጡብን፣ ያቺ ታንከሲስ ማለት ነው ደግሞ ማለት ነው። ለኦዲየንስ ግዴታ ይቅርታ መጠየቅ አለብሽ። ከቅመም ይቅርታ የምጠይቅበት ለሷ ምንም አልነበረ፣ ምንም አላጠፋችም ቅመምዬ ማለት ነው። ግን ደግሞ ይቅርታ ጠይቃታለች። እሷ አሁን እዩ ተብዬዋ እኛ ከህፃኑ ምንም ነገር ችግር የለብንም፣ ከህፃኗ ምንም ማለት ነው። ችግራችን ከእዩ ነው፣ ከእዩ ነው። አሁንም ይቅርታ ተጠይቀን እኛ የማዳን ቅመሞች እንደሷ አይደለንም፣ እንደ ማንም ሰው እንደ ማንኛውም ሴት አይደለንም። በጣም ስነ ስርዓት ያለን ስማርት ከሷ የበለጥን አስተሳሰባችን ማለት ነው የምናቅ ሰዎች ነን። እንደዚህ በዚህ ልክ እየናቀችን ነበረ እያወራችን የነበረው ማለት ነው። ስለዚህ አሁንም ይቅርታ ትጠይቀን እየሮስ ተብዬዋ ማለት ነው። ልችልም ሲቀጥል ልጅቷ ትላንትና ምን መስላን የመጣችው እንደዛ ጨበሪያም ሆነ በዛ ላይ በጣም ጸባይ ገዝታለች ትላንትና።